ወልቆ መንፈራፈር ምንድነው ቢሉት ጀርባ መምለጥ ነው አላሉ። ይሄ ሰውዬም ያው ነው። የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለን ዝም ብሎ ልጫወትባችሁ ደግሞ ደግሜ ከሆነ የዓለም አቀፍ ማህበረሰብ አግዞት ከሆነ ይሞክረው ስማችን እየመዘገበ ወልቆ መንፈራፈር ምንድነው ቢሉት ጀርባ መምለጥ ነው አላሉ። ይሄ ሰውዬም ያው ነው። እንደ ፍየል ጠባቂ በልጅነታችን ፍየል እንደምንጠብቀው በተራራ ተሰቅሎ አይደለም ምርጫውን የሚመርጠው። በደብር ማራቱን ሳይተው ፈረስ መግደሉን ሳይተው ወላዶችን መግደል ሳይተው እንዴት ሆኖ ነው ምርጫውን የሚያስመርጠው? አንድ ወላድ እኮ አንድ ፋኖ ቢሞትባት 3 ፋኖ ትወልዳለች። ያችን እየገደለ ነው ምርጫ የሚያስመርጥ? ይሄ ነው ያካሃዱ። ቢሮ እኮ ምርጫ ሲመረጥ ካርድ ተቀብለን ያንን ካርድ በዘበኛ እያስገባን እስተምሽቶቻችን እየሄድን በዘበኛ ነበር አስገባን የምንመረጠው ኮረጆ እያስገባን። ያም ሲሆን በስክሪፕቶ ሳይሆን በዱካችን እየፈረን እየመጣን ነበር የሚመረጠው። እና ወላዶችን እየገደለ ከብቶችን እንስሳዎችን እየገደለ የማይበሉትን እስቲ ነጭ ውሃ ላይ 2 ፈረሶች አልገደለም ሊበላ አየኒበት ቦረስ በክቶስ አልገደለም። ይህን ታውቁታላችሁ። በቃ እና ስለዚህ ዓላማችን አንድ ይሁን፣ አቋማችን አንድ ይሁን እንጂ ከእናንተ ጎን ነን። ድሮ እንደ በሬ እየሄድን ነበር እገጥም። አሁን በሚስጥር ባለው ነው። ጥሩ ነው። አሁንም አቋማችን አንድ ነው። በዚህ አቋማችን እንቀጥል ነው። የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል እንዴ? የኮ ታስቦም ተብሎ የማይታወቅ ነገር ነው። 62 ሰው ከኛው አይበይ 66 ሰው ገድሏል። 66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን ነው? መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ? በሞርተር አይደል እያቃጠለ ያለ ክምራችን? እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴ? እና አሁንም ቢሆን እኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ቅጆት ሊል አይመስለኝም። አስመራጮች እዚህ ያሉት የወይበኝን ሰው ስም አሁን እኛ ገባዋል። የወይበኝን ሰው ስም እየመዘገበ የወይበኝን በስሙ ጠቅሎ ቢሰጥ ላይሳካለት ይችላል። አይሳካም። ከዚህ ቀደም እንኳን አልተመረጠም። በማጭበርበር ነው ያለፈው። በባለፈው ባሳለፍነው ምርጫም እኮ በማጭበርበር ነው አስመራጮች ያሳለፉት እንጂ 100% ድምፅ አግኝቶ አይደለም ያለፈ። ካሁን ቀደም በነበረው ምርጫ እንኳን አሁን ማለት ነው። እንዴት ነው ምርጫ አሁን የምንሰጥ? እና አሁንም ቢሆን እኛ የምንለው እኛ ማዳበሪያ ግንቦት 24 ምናምን ይላሉ ምርጫውን የዚህ ያለ ማዳበሪያ ውሰዱ እያለ ዝም ብሎ ያስፈርም ከሆነ ማዳበሪያ እንዳመጣ የሚደራስ ያለ ድም የዚህ ያለ ቀልጦ ይቅ ይሄ አራጅ ሰውዬ ግን ዳቢሎስ በተዛውሮ ነው የወለደው። የሰው ፍጡር ነው እንዴ? የዓለም አቀፍ ማህበረሰብስ ይሄንን ሰውዬ እንዴት ያየዋል? እንዲያው ለምርጫ ተርታ ሲሰጡት እኔ እንዲያው ይለቁ ብለው አስበው ከሆነ ትክክል ሊሆን ይችላል እንጂ ሰውዬ ምርጫ ያካሄዳል እንዴ? እና እኔ ምርጫ የሚባል ዝም ብሎ ልጫወትባችሁ ደግሞ ደግሜ ከሆነ የዓለም አቀፍ ማህበረሰብ አግዞት ከሆነ ይሞክረው ስማችን እየመዘገበ ያጥፋን ጠቅሎ እኛም እስከምንጠፋ እንግዲህ እየተንፈራፈርን ማለቃችን አይቀርም። እና ምርጫ ብሎ ሲያስብ በጣም የሚያሳዝን ራሱ በማህበር ተቀምጦ ምርጫ ተራራ ላይ ተቀምጦ ምርጫ ብሎ ሲያስብ ይችላል። ለምርጫ አባቴ ብሎ ታዲያ ወንድሜ ብዙ ላለበት ይችላል። ለፋኑ ቁመና ደግሞ አያለው ማለት የፋኑ ቁመና አሁን 3 አመት እንግዲህ ሞላው አይደለ?
መንግስት የሚባለው እየመራ ነው። መንግስት የሚባለው አሁን እየመራ እያስተዳደረ ነው። የሱ መንግስትነት ማዳበሪያ ነው። ሌላ የምናውቀው ነገር የለም። በማዳበሪያ ምክንያት ነው እንግዲህ የምናያቸው በዛ ምክንያት። ከዚህ በዘለለ እየመሩ ነው እነሱ። እንግዲህ ፋኖ ታዩታላችሁ። በዚህ እንዲሁ ነው ተደራጅተው ተቀምጡ እና ፋኖ ከሌለ አሁን እኛ አለን እንዴ? እስ በሱ ስንተላለቅ አልነበር። ስለዚህ ይሄ መንግስት እየመራንም አይደለም፣ ለምርጫም ዝግጁ አይደለም። እየመራንም አይደለም። ካጣነው 3 ዓመት ሆኖናል። 3 ዓመት ሆኖናል። እና ታዲያ ይህን ሰውዬ እንዴት ነው እኛ እንግዲህ እንዴት ነው ሰውዬ ወደ ምርጫ ሲገባ እና እኔ በዚህ ልክ የፋኖ ቁመናም ጠንክሩ እናግዛለን። እየመራን ያለ እሱ ነው የሚያዋጣን የሚሄድ ጨርሻለሁ ሐሳብ